ቤተሰቦች ሚኪ ለ30 ደቂቃ ያህል ተኝቷል። ትንሽ እረፍት ያድርግ ብዬ ነው በዚህ ቤት ላይ። ነርሶቹም አይተውታል። ደህና ነው ስላሉ እዚሁ ቤት ላይ እየጠበቁት ነው። ትንሽ እንዲተነፍስ ጭራሽ ያልጠበቅነው ነገር ነው። እኔ እንጃ አፌው ላሱ የተንተባተረ ነው ማለት እጁ በሰንሰለት ታስሯል። እጁ ላይ የታሰረበት ቆይታ ይመስለኛል 7-8 ቀን ይሆናል እዚህ ቤት የታሰረው እና እጁ ላይ በጣም ክርክር ነገር አለ። የእግሩ ላይም እንደዛው በሰንሰለት አስረው እዚህ ቤት አግተውት ነው ያገኘ ነው። እንግዲህ ሚኪን ወይዘሮ ታደለች እንግዲህ ይህን ነገር ሲሰሩ ነበረ ከእስር ቤትም ሆነው። ወይዘሮ ዳመነች ደግሞ ይህን ለዚህ ነገር ተባባሪ ተሳታፊ ሆኑ ከነ ልጃቸው ይህን ነገር ሲያቀነባብሩ ቆይተዋል። አሁንም ቢሆን ይሄ ነገር አላበቃም። የዚህ ነገር መጨረሻ ገና ነው። ለሁሉም ነገር መልስ ሳላገኝ ለሁሉም ነገር ጥያቄ መልስ ካላገኘው አልመለስም። ያጠፋ ሰው መቀጣት አለበት ብሎ እንደምንለው ወይዘሮ ዳመነችን ውጭ ከነ ልጆቻቸው ጋርዶች እንዲጠብቁ አድርገን ነው። እኔ ከሚኪ ጋር እንግዲህ ያው ያለበትን የጤና ሁኔታ ማሳወቅ ስላለብኝ ነው። ምንም እንዳልተፈጠረ ዝም ማለት ስላልቻልኩ ሚኪ 30 ደቂቃ አልፎታል፣ አልነቃም። ነርሷም ትንሽ ይረጋጋ ብላ አሁን ነው የወጣችው ነርሷም እና